ላንቺና ላንተ ልዩ ፕሮግራም ከኢሶግ ላንቺና ላንተ በስነ ጾታ ስነ ተዋልዶ ጤናና HIV ኤድስ ላይ የሚያተኩር ፕሮግራም ላንቺና ላንተ ላንቺና ላንተ ላንቺና ላንተ ጤና ይስጥልኝ ክቡራን የዩቲዩብ ገጻችን ተከታታዮች፣ ይህ በኢትዮጵያ የጽንስና የማህፀን ሐኪሞች ማህበር ኢሶግ ተዘጋጅቶ የሚቀርብላችሁ የዩቲዩብ ገጻችን ነው። ዛሬም እንደወትሮ የተለየ ርዕሰ ጉዳይ ይዘን ተነስተናል። ዛሬ ስለ ሾተ ላይ እናነሳለን። ስለዚሁ ጉዳይ እንዲነግሩን ባለሙያ ጋብዣለሁ። ባለሙያው ራሳቸውን እንዲያስተዋውቁ እድሉን ልስጥና ወደ ዋናው ርዕሰ ጉዳያችን እንገባለን። አብራችሁን ቆዩ። ከመተዋወቅ እንጀምር ዶክተር። አመሰግናለሁ። ዶክተር ሰይድ አራጌ ይባላለሁ። በጥቁር አንበሳ ሆስፒታል የማህፀንና ጽንስ ትምህርት ክፍል ኃላፊና በረዳት ፕሮፌሰር ማዕረግ በዛው አስተምራለሁ። እንዲሁም ደግሞ የእናቶችና የጽንስ ሕክምና ሰብ ስፔሻሊስት ሐኪም ነኝ። ዛሬ ስለ ሾተ ላይ ነው በአማርኛ የሚባለው። ስለ ሾተ ላይ ነው የምናነሳው። ብዙ ነገሮች ይነሳሉ ብዬ ተስፋ አደርጋለሁ ስለ ሾተ ላይ እና እንደው እርግማን ነው ሾተ ላይ። ከዚህ እንጀምር እስቲ። ጥሩ ነው። እንግዲህ በማህበረሰባችን ውስጥ ሾተ ላይ የሚባለው ትርጓሜና እኛ የምናውቀው በሳይንስ ምናልባት የተለያየ ነው የሚመስለው። ሾተ ላይ የሚለውን ሁለት ትርጉም መስጠት ይቻላል። የመጀመሪያው አንተ እንዳልከው ማህበረሰባችን የሚሰጠው ስያሜ ሾተ ላይ የሚባለው ማለት ነው። ሁለተኛ በህክምና ሳይንስ የምናውቀው እኛ ሾተ ላይ የምንለው ወይም RH ሴንሳይዜሽን የሚባለው ነው በእንግሊዝኛ ማለት ነው። እንዳልከው ማህበረሰብ ውስጥ አንድ እናት በእርግዝናዋ ጊዜ ልጅ ከወረደባት በተለይ ልጁ ወደ 7-8 ወር ላይ ሆኖ ጽንስ እድገቱን ካቆመ ይሄ ሾተ ላይ ነው ተብሎ ነው የሚነሳው። ይህ የከፋው ግን በጣም የከፋ ነገሩ ይሄ አይደለም። እሱ ያው ይኖራል፣ ሾተ ላይ ሊባል ይችላል። ትልቁ ችግር አንቺ እኮ ከዚህ በኋላ መውለድ አትችይም ምክንያቱም ሾተ ላይ አለብሽ ትባላለች እና በዛ የተነሳ ማህበራዊ ቀውሱ ቀላል አይደለም። ስለዚህ በማህበረሰብ ውስጥ ሾተ ላይ የሚባለው ነገር የተሳተ ጭራሹን ከሳይንሱ የማይገናኝ መሆኑን መገንዘብ ያስፈልጋል ከጅምሩ ስንነሳ ማለት ነው። እዚህ ላይ ሳልጨርስ ማህበረሰብ ውስጥ ሾተ ላይ ያለብሽ ያሏትን እናት አትወልጅም ስለምትባል እሷም ከዛ በኋላ ተስፋ ቆርጣ ነው ሐኪም ቤት ማታማክነው እና በስራ ሂደት ውስጥ ከሚያጋጥሙን ቻሌንጆች ችግሮች አንዱ ያለባቸው ችግር እኮ ሾተ ላይ አይደለም። ምናልባት በህክምና ሳይንሱ የተለያየ ችግሮች ያሉባቸው ጽንሶች በመሃል እርግዝና ላይ ሊወርዱ ሊቋረጡ ውስጥ ሆነው ሊጠፉ ይችላሉ። ያን ችግር መርምሮ ከማወቅ ይልቅ ሾተ ላይ የሚባል ስላለባት መውለድ አትችልም ተብላ ለችግር ውስጥ የሚገቡ እናቶችን እናስተውላለን። አሁን ባለፉት 5 ዓመታት ምናልባት ቀስ እያለ እየተለወጠ መጣ እንጂ ይህ ችግር ረጅም ጊዜ የቆየ ችግር ነው ማለት ነው። ስለዚህ ሾተ ላይ ማለት በማህበረሰቡ የሚሰጠው ትርጓሜና በሳይንስ የሚታወቀው በፍጹም የማይገናኝ መሆኑን ማስገንዘብ ያስፈልጋል ማለት ነው። እንደውም ሾተ ላይ ብለው የሚሏቸው እናቶች ጭራሽ ከሾተ ላይ ጋር የማይገናኝ ሾተ ላይ እንግዲህ እንደሚታወቀው በሳይንሱ በደም አይነት ምክንያት የሚመጣ ችግር ነው። የእናትየዋ የደም አይነት RH ኔጌቲቭ የሚባለው ሲሆን ብቻ ነው ችግር የሚኖረው። እንደውም RH ፖዚቲቭ ያላቸው እናቶች ልጅ ውስጥ ሆኖ ስለሞተባቸው ብቻ ሾተ ላይ ያለባቸው ተብለው ማህበራዊ ስያሜው ይሄ ነው። ስለዚህ እዚህ ላይ ማስተማር የምንፈልገው ሾተ ላይ የሚባለው ይሄ አይደለም። በሳይንሱ ስንመጣ ደግሞ ሾተ ላይ ማለት እንግዲህ ሾተ ላይ ለማብራራት መጀመሪያ የደም አይነቶችን በጥንቃቄ ማወቅ ይኖርብናል ማለት ነው። ከሾተ ላይ ከመሄዳችን በፊት የሰው ልጅ 8 አይነት የደም አይነቶች ይኖሩታል። ከ8ቱ የደም አይነቶች ውስጥ 4ቱ RH ፖዚቲቭ ይባላሉ ወይም RH ያላቸው ማለት ነው። ላይክ እንደ ተጨማሪ ኬሚካል ሰውነታቸው ውስጥ ያለ ማለት ነው። 8ቱ ደግሞ RH የሌላቸው ማለት 4ቱ RH ያላቸው 4ቱ RH የሌላቸው ተብለው ይጠቀሳሉ። ከዚህ ውስጥ እንግዲህ ከነዚህ 4 የምንላቸው ደግሞ በጋራ O AB A እና B ናቸው ማለት ነው። እነዚህ ናቸው ለአራት የሚከፈሉት። አንድ ግሩፕ O RH ያለው ሌላው ግሩፕ ደግሞ RH የሌለው ተብሎ ይከፈላሉ ማለት ነው። ይህ እንግዲህ ዓለም ላይ ያለው የደም አይነት ስርጭት ነው። ከዚህ ውጭ የደም አይነት የለም። እነዚህ የደም አይነቶች የሰው ልጆች ላይ ያሉት ናቸው ማለት ነው። በቁጥር ሲታይ እንደየሀገሩ ይለያያል። ለምሳሌ ኢትዮጵያ ውስጥ ይሻላል። ሌሎች ሀገሮች ከኢትዮጵያ በላይ 20% ከመቶዎቹ ከ10 ሰው 2 ሰው በላይ ያለባቸው ሀገሮች አሉ። እኛ ጋር እንግዲህ በቂ የሆነ ተሰበሰበ ጥናት ባይኖረንም በአጠቃላይ ስናየው ግን ከመቶ ሰው 10 እስከ 10 ሊደርስ ይችላል። ከ6 እስከ 10 በመቶ የሚሆኑ ሰዎች የደም አይነታቸው RH የሌላቸው ሆነው ይገኛሉ ማለት ነው። እንግዲህ በስራ ሂደት ውስጥ ስናይ እነዚህን ሰዎች የደም አይነታቸውን የምናውቀው መቼ ነው መሰል? እርግዝና ሲይዙ ነው የሚመጡት። በእርግዝና ጊዜ መሰረታዊ ምርመራዎች ውስጥ አንዱ የደም አይነት ነው ማለት ነው። ስለዚህ የደም አይነታቸው እናቶቹ RH የሌለው ወይም RH ኔጌቲቭ
ኦ ኔጌቲቭ፣ ቢ ኔጌቲቭ፣ ኤ ኔጌቲቭ፣ ኤ ቢ ኔጌቲቭ ማለት ነው። ከነዚህ ከአራቱ የደም አይነት ውስጥ አንዱ ያላቸው ሰዎች ለሾተ ላይ ተጋላጭ ናቸው። ሾተ ላይ ያለባቸው አይደለም። ይሄም አሁን በሽታው የምንባለው ሾተ ላይ እንግዲህ በሂደት የምንወያየው ነው የሚሆነው። ሾተ ላይ ለማለት መጀመሪያ አሬቹ ምን መሆን አለበት? ኔጌቲቭ ያለባቸው ሰዎች ሆነው ከዛ ደግሞ ጽንሱ የተጸነሰው ባልየው አሬች ፖዚቲቭ ያለው አሬች ኔጌቲቭ ያለው ባለም ከሆነ ልጆቻቸው በሙሉ አሬች ኔጌቲቭ ይሆናሉ እንጂ ሾተ ላይ የሚባል በሽታ በሚወልዳቸው ልጆች ላይ ወይም በእናትየዋ ላይ አይመጣም። ስለዚህ የመጀመሪያው ክራይቴሪያ እናትየዋ አሬች ኔጌቲቭ ልትሆን ግዴታ ይሆናል። አሬች ኔጌቲቭ የሌላቸው እናቶችም ሐኪም ቤታችን መጥተው እኔ እኮ ሾተ ላይ ይኖርብኛል አለብኝ የሾተ ላይ መርፌ እኮ እህቴ ወስዳ ነበር እኔ ያልወሰድኩም ብለው ይጠይቃሉ። ይህ አሁን አሬች ኔጌቲቭ የሆኑትን ብቻ ስለሆነ የሚመለከተው ያ ማለት ከመቶ ሰው ከአንድ ሰው በታች ያነሰ እንደማለት ነው ከጠቅላላ በኢትዮጵያ ፖፑሌሽን ስንመለከተው። ስለዚህ እነዚህ ሰዎች ብቻ ናቸው ለሾተ ላይ ተጋላጭ የሆኑት ማለት ነው። ከዚህ ውስጥ ደግሞ ባልየው አሬች ፖዚቲቭ ከሆነ እናትየዋ ኔጌቲቭ ከሆነች ባልየውን ጠርተን የደም አይነቱን እንመረምራለን ማለት ነው። የእሱ የደም አይነት ኔጌቲቭ ከሆነ ምንም ችግር የለም፣ ግን የሚወልዳቸው ልጆች ምን ይሆናሉ? አሬች ኔጌቲቭ ይሆናሉ ማለት ነው። ስለዚህ ይሄ ማህበራዊ ፖፑሌሽኑ ላይ ምን ሊያመጡ ነው? የአሬች ኔጌቲቭ ቁጥርን ሊያበዙ ነው እንጂ የተለየ ነገር አይኖራቸውም። እነዛ ልጆች ደግሞ ወደፊት ሲያገቡ አሬች ኔጌቲቭ ሴቶች ከተወለዱ ለነሱ ነው የምናስበው እንጂ አሁን ስለሚወለዱት 5ም ልጅ ይወለድ 10ም ልጅ ይወለድ የሚያመጣባቸው ምንም አይነት ተጓዳኝ ነገር አይኖርም ማለት ነው። ነገር ግን አሬች ፖዚቲቭ ባል እና አሬች ኔጌቲቭ ያላት እናት ጋር ጽንስ ሲጸነስ ከመቶዎቹ ልጆች 60% አካባቢ የሚሆኑት አሬች ፖዚቲቭ ሆነው ይወለዳል ልጆቹ ማለት ነው ውስጥ ያሉት ጽንስ። ከዛ ውስጥ ደግሞ በአጠቃላይ 40% የሚሆኑት የእናትየዋን የደም አይነት ይይዛሉ። ስለዚህ የእናትየዋን የደም አይነት የሚይዙት ከሆነ ምንም አሁንም ችግር የለም፣ አሬች የሚባለው በሽታ እዛ ጽንስ ላይ ሊያጋጥም አይችልም ማለት ነው። ስለዚህ የምናወራው አሁን ከአሬች ባል ኖሮ እናትየዋ ደግሞ አሬች ኔጌቲቭ ሆና ከዛ ውስጥ 60% ወይም ከ10ሩ 6ቱ አካባቢ በጠቅላላ ስንቆጥረው ነው። የተለያየ ምክንያቶች አሉት ፖዚቲቭ ኔጌቲቭ የሚሆነው፣ ግን በአጠቃላይ ስናየው ከ10ሩ 6ቱ የሚሆኑ ሰዎች የልጁ የደም አይነት ፖዚቲቭ ይሆንባቸዋል ማለት ነው። ስለዚህ ምን ቁጥር ነው እያወራን ያለ ነው? አሬች ፖዚቲቭ የሆኑት እንደገና እዚህ ውስጥ ስንለያቸው ለሾተ ላይ ተጋላጭ ናቸው እንላለን እንጂ ሾተ ላይ በሽታ አሁንም አልደረሰም ገና ነው። የመጀመሪያው እርግዝና የልጁ አይነት የደም አይነት አሬች ፖዚቲቭ ከሆነ በኋላ 7 ወር ላይ መርፌ እንዲወስድ እናደርጋለን። ከዛ ከተወለደን በኋላ ድጋሚ መርምረን አሁን 7 ወር ላይ እየሰጠነው መርፌ እንግዲህ ለሁሉም ነው አሬች ኔጌቲቭ ላላቸው እናቶች ባሎቻቸው ፖዚቲቭ እስከሆኑ ድረስ። ከዛ 40% የሚሆኑት እዚህ ውስጥ ላይጠቅማቸው ነው የሚወስዱት ማለት ነው። ከዛ ውስጥ ደግሞ 60% የሚሆኑት ይወስዱና ልክ ልጁ ሲወለድ ላቦራቶሪ እንደግማና የልጁን እንመረምራለን። አሁን የልጁ የደም አይነት ልክ እንዳባቱ ነው ብለን አስበን ጠርጥረን ስለሆነ መጀመሪያ የሚሰጠነው፣ አሁን ግን ምን አረጋገጥ ነው ማለት ነው። የተረጋገጠ በኋላ ምንድነው የምናደርገው? እንደገና ድጋሚ መርፌውን እንሰጣቸዋለን። ስለዚህ የአሬች ሾተ ላይ በሽታ እንዳይጋለጡ ማድረጊያው ሕክምና መርፌ የሚወሰደው 2 ጊዜ ይሆናል ማለት ነው። ከዚህ ውስጥ ራሱ ዋናው ከተወለደ በኋላ የሚሰጠው ነው። አንዳንድ የ28ኛ ሳምንት ወይ ይረሳ ይችላል ወይ ገንዘብ ላይኖር ይችላል። ቢታለፍ እንኳን ከተወለደ በኋላ ያለው መውሰድ በጣም አስፈላጊና 7 ወር ላይ ከሚሰጠው መርፌ ይበልጣል። ስለዚህ ይህንን ታካሚዎቻችን እንዲገነዘቡ በጣም እንፈልጋለን። አንዱ ፕሮብለም ይሄ ነው። ከዛስ ምንም መርፌ ባይወስዱ ታዲያ ልጆች ሁሉም ሾተ ላይ በሽታ ይኖራቸዋል? አይኖራቸው። እንግዲህ ጥናቶች የሚያሳዩት ቅድም ከነገርኩ ከ60% አሬች ፖዚቲቭ ከሆኑት ውስጥ ደግሞ በጠቅላላ ወልደው ወደ ቤት ሂደው ምንም መድኃኒት ሳይወስዱ ሾተ ላይ በሽታ የሚይዛቸው ከመቶ 16 ናቸው። ያ ማለት ከ10 ሰው 2 እንኳን አይሆኑም ማለት ነው። ስለዚህ ቁጥሩ ትንሽ ነው። ግን መቼ ነው ችግር የሚመጣው ከተባለ በእርግዝና ምክንያት የልጁ የደም አይነት የአባቱን ስለያዘ እናትየዋ ውስጥ እያለ ወደ እናትየዋ የደም ሂዶ ያ የልጁን የደም አይነት የእናትየዋ ደም ስለማያውቀው፣ ምክንያቱም አሬች ስለሌለው እናትየዋ ላይ የልጁ የደም አይነት ግን አሬች አለው። ስለዚህ ይህንን ለሚቀጥለው አይነት ይሄ እኮ በሽታ ነው ብሎ ይመዘግባል። ሰውነት በሽታ መከላከያ ወታደር ያዘጋጃል። የሆነ ሰዓት ላይ ቤታችን ውስጥ አንድ ረብሻ ቢነሳ ያንን አካባቢ ሴኩሪቲ እንደመስራት ማለት ነው። ስለዚህ ድጋሚ የሚመጡትን ችግሮች በሙሉ እንደ በሽታ አድርጎ በመቁጠር ድጋሚ እርግዝና ሲኖር አሬች ፖዚቲቭ ያለ ጽንስ ሲረገዝ ያን ጽንስ ምን ያደርገዋል? እንደ በሽታ ይቆጥረውና ይጎዳዋል ማለት ነው። ስለዚህ ለዚህ ነው የመጀመሪያ እርግዝና ላይ በአብዛኛው ጉዳት አይኖርም። ሁለተኛው እርግዝና ላይ ግን ችግር ሊያመጣባቸው ይችላል ማለት ነው። ከነዛ ከ60ዎቹ እንደገና 16% የሚሆኑት እንደው ለግልጽ ለማድረግ ከ10 ሰው 2 በታች ሆነ ማለት ነው። እነዚህ ሰዎች
ለሾተ ላይ ተጋላጭ ናቸው። ታዲያ እንዴት እናውቃለን? ሁለተኛ እርግዝናቸው ላይ መርፌውን ሳይወስዱ ምንም ካጋጠማቸው በምርመራ እናውቃለን። ልክ እርግዝና ሲይዙ ቀድመን እንመረምራቸዋለን። በላቦራቶሪ ደም እናትየዋ ላይ ሳምፕል ደም ወስደን እናውቃለን። እሱ ላይ የሚጠቁመን ነገር ካገኘን ወዴት እንሄዳለን? ወደ ሕክምና እንገባለን። ወደ ማከም ዘዴ እንሄዳለን። እሱን ቀጥለን የምናየው ይሆናል ማለት ነው። በመጀመሪያው ተመልሰን ደግሞ መጀመሪያ ልጃቸው ላይ 28 ሳምንት ላይ ወሰዱ። ከወለዱም በኋላ ከወሰዱ ግን በሽታ የመያዝ እድላቸው በጣም ይቀንሳል። ቅድም ያነሳሁት ከመቶ ሰው 20 ሰው የሚቀራረብ የሚይዛቸው የነበሩት አሁን ግን ከ0.2 ከመቶ ይሆናል። ያ ማለት ከ1000 ሰው 2 ሰው ነው። ወይም ባጭሩ ከ500 ሰው አንድ ሰው ብቻ ነው ለዚህ ችግር የሚጋለጠው ማለት ነው። መርፌውን 28ኛም ሳምንት ወሰዱ፣ ከተወለደም በኋላ ከወሰዱ ማለት ነው። ስለዚህ ከዚህ በኋላ ነው ሾተ ላይ በሽታ አለ ተብሎ የሚነሳው እንጂ ስለዚህ በማህበረሰባችን 3 አይነት ግሩፕ ነው ያለው ማለት ነው። አንዱ ግሩፕ ሾተ ላይ ማለት ልጅ ሲሞት የሚያጋጥም ሁሉንም ሰው የሚይዝ ይሄ አንዱ ግንዛቤ ይሆናል። በሁለተኛ አሁን እኛ በማስተማራችን በሕክምና ችግሩን በማወቃቸው ክትል የሚያደርጉ መከላከያ የሚወስዱ የሚታከሙ ናቸው ማለት ነው። እነዚህ ሾተ ላይ በሽታ የላቸውም ግን መከላከያውን ይወስዳሉ፣ ግንዛቤውም አላቸው ማለት ነው። ሶስተኛ ግሩፕ ደግሞ ሾተ ላይ በሽታ ድሮም መድኃኒት ይወሰዱም አይወሰዱም ዞሮ ዞሮ ግን በተለያየ ምክንያት ምናልባትም ሾተ ላይ በሽታ የሚመጣው በዚህ ምክንያት አይደለም እናየዋለን። በተለያየ ምክንያት የልጃቸው ችግር ገጥሟቸው የሚያውቅ ከነበረ ሾተ ላይ አለባቸው የምንላቸው ኦልሬዲ በሽታ መከላከያ ለአሬቹ ያዘጋጀ በሕክምና ላይ ያሉ አሉ ማለት ነው። እነዚህ በጣም ጥሩ። ሰፋ አድርገን በኋላ ላይ ደግሞ ምርመራውንም ሕክምናውንም እንደዚህ በተወሰነ መልኩ አሁን ያየናቸውን ነገሮች ወደ በኋላ ላይም በደንብ እናያቸዋለን ብዬ ተስፋ አደርጋለሁ። አሁን ግን ምንድን ነው አብዛኛው ማህበረሰብ ጋር ያለው መገንዘብ ያለው የተለያዩ ጽንስ ማይቀጥልባቸው ሁኔታዎች አሉ አይደለም? ያው በሕክምናው በደንብ ታስረዳናለህ ብዬ አስባለሁ ዶክተር ሰይድ። የአቦርሽን ይሄ ስፖንታኒየስ አቦርሽን የሚሉት ሚስኬሬጅ የሚባል እና በተለያየ ሁኔታ ጽንሱ ማይቀጥልባቸው ሁኔታዎች አሉ። አንዴም ሁለቴም ሶስቴም ማይቀጥልላቸው እናቶች አሉ። እሱን ከሾተ ላይ ጋር የሚያገናኙት እናቶች ይገጥማሉ አይደል? በትክክል ግልጽ ማድረግ ስላለብን ይሄ እንግዲህ ምንድነው ቅድም እንዳነሳሁት አንድ እናት ሾተ ላይ በሽታ ተጋላጭ እንኳን ብትሆን ለምሳሌ አሬች ኔጌቲቭ ና እሷ ራሷ ባልየው ደግሞ አሬች ፖዚቲቭ ሆኖ ራሱ የመጀመሪያ 3 ወር ላይ ጽንስ ሲቋረጥባቸው ሾተ ላይ ነው ብለው ማሰብ የለባቸው። በጣም የተለያየ መንስኤ ያላቸው ጽንስ የሚወርድባቸው ከሾተ ላይ በላይ የሆኑ አሉ። ለምሳሌ ቅድም እንዳልኩ ሾተ ላይ በሽታ ለመሆን ከመቶ ሰው መርፌው ለወሰዱ ከ2 ሰው 1000 ሰው ነው የሚያጋጥመው አይደል? ግን አቦርሽን ወይም ጽንስ በራሱ የመውረድ ሚስኬሬጅ የማጋጠም ቻንሱ ስንት ነው? ከመቶ ሰው 15%። ያ ማለት 15% ሁሉም ሰው በእርግዝናው መሃል ላይ ጽንስ ሊወርድበት ይችላል በመጀመሪያ 3 ወር ውስጥ ማለት ነው። እንግዲህ ይሄ በጣም ትልቅ ቁጥር ነው። አንዴ ካጋጠመ ደግሞ በድጋሚ የማጋጠም እድሉ ራሱ 20ዎቹ በላይ ነው፣ 26% ይሆናል። እነዚህ አይነት ቁጥሮችን የምናየው ከሾተ ላይ ጋር ስናወዳድራቸው በጣም በርካታ ጽንስ የሚያወርዱ ችግሮች አሉ ማለት ነው። ስለዚህ ሾተ ላይ በመጀመሪያ 3 ወር ላይ በሚወርዱ ጽንስ ላይ ተጠያቂ መሆን አይችልም ማለት ነው። በዋነኝነት ለዚህ ምክንያቱ ደግሞ የሾተ ላይ በሽታ መከላከያ የልጁን ቀይ ደም ሴል ነው የሚጎዳው። ስለዚህ ምክንያቱም የእናትየዋ በሽታ የጽንሱን ቀይ ደም ሴል እንደ በሽታ ስለቆጠረ ነው ይህ ችግር ያመጣው። ስለዚህ ጽንሱ ሆድ ውስጥ እያለ በእንግዳ ልጁ በኩል አልፎ የልጁን የደም አይነቱ ለይቶ በሽታ አድርጎ ስለሚጎዳው ነው። ታዲያ የጽንሱ የደም አይነት የሚታወቀው የሚያስፈልገው መቼ ነው ብለን ስናስብ ከ4 ወር በኋላ። ስለዚህ ከ4 ወር በፊት ሊወርድ የሚችለው ጽንስ በሾተ ላይ ምክንያት መሆን አይችልም ማለት ነው። ስለዚህ ጉዳት የሚመጣው ከ4 ወር በኋላ ከሆነ ከ4 ወር በፊት ጽንስ ቢወርድባቸው ሾተ ላይ በሽታ እንኳን ቢኖርባቸው በመጀመሪያ ማሰብ ያለባቸው ሌሎች መንስኤዎች ነው ማለት ነው። በአጠቃላይ እንደ ግንዛቤ እንዲሆን የተለያየ መንስኤዎች ናቸው ያሉት። የመጀመሪያው ነው ዋናው መንስኤ የሚባለው ክሮሞዞማል ፕሮብሌም ወይም ጄኔቲክ ችግር ያለባቸው ጽንሶች በመጀመሪያ 3 ወር ላይ ይወርዳሉ። ለዚህም ደግሞ አብዛኛው ጽንስ ሲፈጠር የስፐርምና የእንቁላል ግንኙነቱ በትክክል የማይሰራ ጽንስ ሲሆን ነው የሚወርደው። ስለዚህ በአንድ በኩል ለበጎ ነው ተብሎ እንጠራዋለን። ምክንያቱም ያ ጽንስ 4 ወር 5 ወር ላይ ሆኖ ብናየው አድጎ ቢሆን ኖሮ የተለያየ አካላዊ ችግሮች ሊኖራቸው የሚችሉ ጽንሶች ናቸው ብለን ነው የምንወስዳቸው። ብዙዎች ያንን ሲያልፉ ነው ዳውን ሲንድረም የሚባለው ሌሎች አካላዊ ያፈጣጠር ችግር ያላቸው ጽንሶችን እዚህ አድገው የምናገኛቸው ብዙዎቹ እዛ ጋር የሚወርዱ ነበሩ በራሳቸው።
ያለምንም ሕክምና ያለምንም ሳይደረጉም ይወዱት የነበሩ ጽንሶች ናቸው ያፈጣጠር ችግር ይዘው የምናገኛቸው ማለት ነው። ላንቺና ላንተ ልዩ ፕሮግራም ከኢሶክ ላንቺና ላንተ በስነ ጾታ ስነ ተዋልዶ ጤናና HIV ኤድስ ላይ የሚያተኩር ፕሮግራም ላንቺና ላንተ ላንቺና ላንተ ላንቺና ላንተ